ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁ? ግን ሰላም ናችሁ አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶቼ ዛሬ በሸምል እየሰራሁ ነው። አሰራር ግን በጣም ይለያያል። ያን የሁሉም ሰው አሰራር አንድ አይደለም። እኔ ግን በወተት ነው የምሰራው። ወተት አርጋለሁ፣ ፍልፍል አርጋለሁ። ከዛ ደግሞ ፍልፍል አስወጥ ነው ማለት ነው። ከዛ ጨው አርጋለሁ። ወተቴ ላይ ክሬም አረጋለሁ። አንድ ማንኪያ ወይንም ነሻ ወይንም ዱቄት አርጌ እንደዚህ አርጌዋለሁ። እዚህ ጋር ደግሞ በኩዳር ዶሮ ሰርቼ አዘጋጅቼዋለሁ። እንፋሎቱ አለበሰብኝ። ከዚህ ደግሞ መግሉባ የሚባል አለ። መግሉባ ሶልጋ ሰርቻለሁ። ቀጣይ እንደዚህ ከሆነልኝ በኋላ ሀባይቢ እዚህ ጋር ሲኒዬን አዘጋጅቼ መኮረኒን እንደዚህ ቀቅዬ ዘይትና ጨው አርጌ እንደዚህ አዘጋጅቼዋለሁ ማለት ነው። ዳይ ተከታተሉኝ። እኔ አሁን በጣም ተጨናንቄ ስለማወራችሁ በነገራችን ላይ ብዙም ላይታያችሁ ይችላል። በሸምል ነው የምሰራው። አብረን እንስራ። السلام عليكم ورحمة الله وبركاته. مدام كيفك وش أخبارك؟ تمام أهلين. مقلوبة كلاس حلو يجنن. مكروني بشاميل حلاس واو طعمه يجنن. مكروني حتى حلو لونه كمان حلو. قدرة جايزة يا مدام. يا وش اسمه مقلوبة كمان جايزة. مقلوبة حلو ترى ما شاء الله. كمان مكروني كمان حلو. مكروني بالشامل. ተቀጥሎ የሰራው ዶሮና በኩዳር እንደዚህ ሲኒያ ላይ ገልብጬ እዚህ ጋር ደግሞ ቺዝ አዘጋጅቻለሁ። እዚህ ጋር ደግሞ ጣህበት ክሬም አዘጋጅቻለሁ ማለት ነው። አብረን እንስራ ማለት ነው። እንግዲህ እዚህ ጋር ካዘጋጀሁት መኮረኒና ማኪያው ኩዳሩ እንደዚህ አድርጌዋለሁ። ከዛ አባይቢ እንደዚህ ካደባለኩት በኋላ እዚህ ጋር ያዘጋጀሁት ወተትና አንድ ማንኪያ ዱቄት አድርጌያለሁ። እንደዚህ አድርጌ አሰራር ላይ ያያል። ከዛ አብሬ እንደዚህ አደርገዋለሁ። ዶሮ አንሶኛል ትንሽ ነው የሰራሁት። በነገራችን ላይ ኩዳር መስራት ትችላላችሁ። ኩዳር የፈለጋችሁትን ማድረግ ትችላላችሁ። መኮረኒ በሻምል ይባላል። አሰራሩ በጣም ቀላል ነው፣ ግን በጣም ጣፋጭ ነው። ከዛ ደግሞ ቀጥሎ የማረገው ሀባይቢ ክሬም የሚባለው ይሄ ላዚም ክሬም ጣ ከዛ ትንሽ ያረጋለሁ። ያልቅም ችግር የለውም ትንሽ። ከዛ አብሬው እንደዚህ ያረጋለሁ። ከዛ ደግሞ ቀጥሎ ማረጋው ቺዝ ነው። እዚህማ ካለ ብዬ አልገምትም። እንደዚህ አርጌ ኦቭን ላይ ያረጋለሁ። ትንሽ ውሃው መጥጥ ሲያረግልኝና ጊዜ ስለቀነስኩት ተስፋው ስላለብኝ ነው። በጣም ጣፋጭ ነው። በጣም የሚጣፍጥ ምግብ ነው። ኩዳራት ማብዛት ትችላላችሁ፣ ግን እዚህ ቤት ኩዳራት በመኮረኒ ማብላት ስለማይፈልጉ ለብቻው አርጌዋለሁ። በቃ እንደዚህ አርጌ ሲወጣ አሳያችኋለሁ። በጣም የሚጣፍጥ አሰራሩን ከጅምሩ እስከ መጨረሻው አሳያችኋለሁ በሌላ ቀን። አሁን ግን በትንሹ አሳይቻችኋለሁ ብዬ ገምታለሁ። ኦቭን ከፍቻለሁ። ወደ ኦቭን ነው ማረገው። ዋው ነው የሚያምር ነው። እውነቴ ነው። መልክ ይስጠኝ እንጂ ማያ ከጎረቤት የሚባለው በእውነት ነው። ከዛ እንደዚህ ከሆነልኝ በኋላ ኦቭን ውስጥ ጨምራለሁ። ከላይ ከታችም ቀይ እስከሚሆኑልኝ እጠብቀዋለሁ። እዚህ ጋር ደግሞ የቱርኪያዎች ወይንም የኮሪያዎች ወይንም የቱርኪያዎች መግሉባ ሰርቻለሁ። አብረን እንገልብጠው። ያሳያችሁ ነገር እባካችሁ አትለፉኝ። ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ።
ይሄ የኢትዮጵያዎች መግሉባ ወይንም የሶሪያዎች መግሉባ ይባላል። በጣም ይጣፍጣል። ከዛ አሰራሩን ይሄንንም አሳያችኋለሁ። ልገልብጥ ወይ አንድ ስልክ ታይል። በነገራችን ላይ አንድ ቦረ ነገር አይቻልም። ከባድንጃን ነው የሚሰራው። በጣም ነው የሚጣፍጠው። በጣም ነው የሚያምረው። አትለፉኝ እባካችሁ፣ አትለፉኝ። ላይክ እና ሰብስክራይብ ያደርጋችሁ አበረታቱ። ከዛ ባድንጃው ስጋ ነው የሚመስለው፣ ምንም አይጨመርም ስጋ ነገር። ባድንጃኑ በረጃጅም ተከታተፉትና ተጠብቃላችሁ። ከሩዝ ጋር ታበስላላችሁ። እዚህ ጋር ያዘጋጁት የተፈጨ ስጋ አለኝ። የተፈጨው ስጋ ብላክ በርበር እና ጨው አድርጌ በሳሙና አምሸዋለሁ። ይሄንን እንደዚህ ጨምራለሁ። ከላይ ላይ ደግሞ የለውዝ በቅቤ ወይንም በሳሙና አርጌ ለውዝ እንደዚህ ያደርግበታለሁ። በጣም የሚጣፍጥ አሪፍ ምግብ ነው። ድምጼ ስለቀነስኩኝ በጣም ይቅርታ፣ ሰዎቹ ስላሉብኝ ነው። ቆሻሻዬን አነሳለሁ። ሞከረኒ ሲወጣ ደግሞ አሳያችኋለሁ። አትለፉኝ እባካችሁ። ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ እላችኋለሁ። ቆሻሻዬን አነሳሁ። ይሄንን በረታቱብኝ ምናምን። ሞከረኒ ሲበስልልኝ አሳያችኋለሁ። እርግጠኛ ነኝ አሪፍ ምግብ ነው፣ ጣፋጭ ምግብ ነው። ታውቃላችሁ መግሉባ በነገራችን ላይ በየቦታው ይለያያል። ብዙ አይነት አሰራር አለ። እዚህ ጋር ለመግሉባ የማዘጋጀው ትንሽ ሳሙና ወይንም ቅቤ ይባላል። ይሄ ነው። እዚህ ጋር ማንካ አዘጋጃለሁ። ጥድፍ ብዬ ነው ማሳያችሁ። በነገራችን ላይ እንደዚህ በሚበቃኝ ያክል ቅቤ ጨምራለሁ ወይንም ሳሙና። ከዛ ደግሞ እሳት ላይ ትንሽ ጥደዋለሁ። ከዛ ደግሞ ማረግበት ለውዝ ያልኳችሁ ወይንም ስኖበር ወይንም ለውዝ ያላችሁትን ማረግ ትችላላችሁ። ፍሬዘር እኔ ግን ያለኝ ያው አሳያችኋለሁ። ድምጼ ስለቀነስኩኝ በጣም ይቅርታ። ሳሙናዬ ላይ የምጨምረው ትንሽ እንደዚህ አድርጌ ይሄ ነው ወይንም ስኖበር ወይንም ለውዝ እንደዚህ አድርጌ እጨምራለሁ በሚበቃኝ። ከዛ ደግሞ በጣም 5 ደቂቃ ወይንም 12 ደቂቃ ቅቤው እስከሚቀርብ ድረስ ነው የሚበቃው። ትንሽ ብራውን እንደሆነልኝ ቅቤው በጣም ከጋለልኝ በኋላ በእንትኑ መግሉባ ነው የሚባለው። መግሉባ ሩዝ የሱሪያዎች እና የኢትዮጵያዎች ምግብ ነው። በነገራችን ላይ የሳውዲዎች ይለያያል፣ ሁሉም ሀገር ይለያያል። እንደዚህ አርጌዋለሁ። ከላይ ነው የምጨምረው ቅቤውና ይሄ የለውዙን እንትን ማለት ነው። ባድንጃኑ ደግሞ ስሰራው እንደዚህ አርጌው ነው የጠበስኩት ከሩዝ ጋር ማለት ነው። እንደዚህ ብራውን አደርጋችሁ በረጃጅሙ ከትፋችሁ ነው የምትሰሩት ማለት ነው። ከዛ ቅቤ እንደዚህ ያደርግና ተሎቢ ግል አሳያችሁ ነበር። አብረን ያው ይጋል። እባካችሁ አትለፉኝ። እኔም የእናንተ ቅመም ነኝ። የሰው ቤት ነው የምሰራው። ገብቼ ላይ በላይ ስስቅ ስጫወት እንዳታዩ። ወላሂ እናንተ ዘና ፈታ ለማድረግ ነው። ቅቤ መብዛት አለበት በነገራችን ላይ፣ ወይ ቅቤ ወይ ሳሙና። ከዛ ቆሻሻዬን አነሳለሁ። ትንሽ ሳጠብቅ ከዛ ቺዜን አንስቼ ፍሬዘር አደርጋለሁ።
ቆሻሻዬን እቃዬን አያችሁ ተደራርቦብኛል። ያው ቪዲዮን ለመቅረጽ ብለን ነው። በነገራችን ላይ ታውቃላችሁ ሰው ቤት ጃት ማሻአላህ ወይ ከዛ ውዶችዬ እስኪ አፌን ከፍቼ ላውራ። አሁን እንግዲህ ልጅቷ ከቤት ወጣሁኝ፣ እንግዳ መጥቶብኛል። ያጎቷ ልጅ ከቱርክ ሀገር መታባት እሷን ላይ ልሄድ ነው አለችኝ። ሂጂ ኦፊ ደስ አለኝ። አፌ ተከፈተ ማለት ነው። ድምፄን ቀንሼ ጎሮሮዬን አፍኜ የነበረ ማወራችሁ። ወይ ሰው ቤት ያላችሁ ሰዎች አለ ከሰው ቤት እንጀራ ያወጣችሁ የራሳችሁን አላህ ይስጣችሁ። ከዛ ደግሞ በቃ ይኸውላችሁ መግሉባይ መጀመሪያ ላይ እንደዚህ አርጌ ጠብሼ ውሃ ትንሽ ጨምሬ ሩዜን አጥቤ ከሩዙ ማሳያችሁ ነበረው መግሉንም ከጅምሩ ሌላ ቀንም ስሰራ አሳያችኋለሁ። በዚህ አጋጣሚ ባይና አሳይቻችኋለሁ። እንደዚህ አርጌ አልቆለታል። መግሉበት ሶሪያ ወይንም ቱርኪያ ይባላል። እዚህ ጋር ደግሞ ባድንጃይን አሳይቻችኋለሁ። እዚህ ጋር ደግሞ ሌላ ምግብ ነው። ከዛ ቀጥሎ ከድናውና ስኖበርና ወይንም የለውዝ የፍሬ ነው ማረገው ያረኩት ይሄ ማለት ነው። እባካችሁ አትርሱ። መኮረኒ ይኸው ፍቅፍቅ እያለ ነው። ከላይ ይታያቸዋል ቀዩ ነገር ቀይ ሲሆንልኝ ነው አውጥቼ አሳያቸዋለሁ። እዚህ ጋር ቀይ ሲሆንልኝ ይበሉታል ማለት ሳስገባ አሳያችኋለሁ። መኮረኒው ታውቃላችሁ ከዛ ይሄንን ስሪ ተብያለሁኝ። ይሄን ሰራ ነው እንግዲህ እባካችሁ ላይክ እና ሰብስክራይብ አድርጉ። ሸሚሌ እንዴት አያችሁ? ተባይ በሸምል መኮረኒ ነው። ያው ኦቨን ላይ ሁኜ ነው ማሳያችሁ። እስኪ አውጥተን ደግሞ በደንብ እንየው። ይሄን ሆኖልኛል እላችኋለሁ። ተባይ በጣም የሚጣፍጥ ቀላል የሆነ በሸምል ነው። ዋው ነው። ይሄው ተፈደሉ እላችኋለሁ። ምርጥ አሰራር ነው። በዛ ላይ ደግሞ ቀላል የሆነ አሰራር ነው። እዚህ ጋር ደግሞ ያለቀለት መግሉባ ይባላል። መግሉባ ሶሪየን መግሉባ ቱርኪያዎች ማለት ነው። እንግዲህ መኮረኒ እንደዚህ ዋና ፖይንቴ ለማሳየት የፈለኩት የነበረው ግን መኮረኒው ነበረ። ምርጥ አሰራር ነው። ቆንጆ አሰራር ነው። እነሱ የሚወዱት እንደዚህ አይነት ነው። እንግዲህ የሁሉም አሰራር ይለያያል። አንዳንዴ እኔ ዶሮ ቆራርጬ ነው ያደረኩት። ሳጥን የሌለው ዶሮ ነው የሚበሉት እዚህ ቤት። ከዛ እስኪ ትንሽ ቀምሼ አሁን ግን አልበላውም። ግን ዋው ነው። ብስሚላ ወላ በጣም የሚጣፍጠው ምርጥ አሰራር ነው። ተስሊሚን የዙዙ በሉኝ። እንግዲህ እጅሽ ይባረክ ማሻአላ ተባረከላ እያላችሁ በስተመጨረሻ ሁሉንም አሳይቻችኋለሁ። በጣም ቀላል ነው፣ ያምራል። በሸምል መኮረኒ ይባላል።
ነው ወላሂ በጣም ነው የሚጣፍጠው። ከረሩ ራሱ ያምራል፣ ሁሉ ነገሩ ያምራል። መግሉባይ ራሱ እንዴት አባቱ ነው የሚያምረው። እንግዲህ ይኸው ይሄንን ነው የሚመስለው። ሀባይቢ ከወደዳችሁት ላይክ እና ሰብስክራይብ ያደረጋችሁ ያበረታቱኝ። ወዳችኋለሁ። ባይ ባይ።